ሰው እንዳይሽላል ጆን ዳንኤል ጋር ጆንም አውጥተው ከመጀመሪያው ሪሌሽናቸው እስከ መጨረሻው ድረስ እስከ ጥግ ድረስ ያለውን ነገር ያው ካላወሩ ግን እሱም ሰማይ በቃ ምናምን ብለው ተለኳክሶ ላሽ ከተባባሉ እኔ ማቃቸውን ነገሮች ግን ጋይስ መረጃ እንጂ ምናምን እንዳትሉኝ ገብርኤልን እኔ ሳውራው እሱ አልዋሽም ጌታ መረጃ እኔ የሰውን ነገር መረጃ ምናምን አልይዝም እንደዚህ አይነት በጓደኛ መሀል ምናምን ነገር ግን እኔ ደግሞ ማቃቸውንና የሰሟቸውን ነገሮች ዝግፍ አድርጌ ዩቱቤ ላይ ሸቅንበታለሁ አላላ ያየጅሽ ሞክ በደብ ሊሰራ ነው ማይ ጉድነስ አዎ ጋይስ እነሱ አምጥተው ከጀመሩት እኛ ደግሞ ማናቦካበት ምንም ነገር ሪዝን አይኖረንም እኛ እንዳትሉ ጊዜ ነቃጥዬ ቪዲዮ ስሰራ ተደብር ላገኝ አይደለም ያገሬ ልጆች ሀላ ፈርዶብሻል በችግርኛ ነው የምትባዩ ተባይ ሊያሹ አንዲ ደምሽ መሯል እማውቀውን ወሬ የሴት ልጅ ጥቃት የወንድ ልጅ ጥቃት ሁለቱንም እኔ ይኸውላችሁ ጋይስ አንዳንዶቻችሁ የሴት ልጅ ጥቃት ለምትሉት ነገር የሴት ልጅ ስትጠቃ ከጎኑ አቆማለሁ ወንድ ልጅ የእውነት ሲጠቃ ከጎኑ አቆማለሁ እንደዚህ መሸፋፈን ሳይሆን አሁን እነሱ የጀመሩትን ድራማ ይጨርሱ በቃ ይሄ እውነትም ይሁን ውሸትም ይሁን የጀመሩትን ነገር ይጨርሱ እኛን ጭንቅላታችንን ኮንፊውዝድ ያድርጉን በቃ ኮንፊውዝድ ያድርጉን ስለዚህ ጆን ዳንኤል ጋር ካለ ጆን ዳንኤል ወጥቶ ይቅርታ ይጠይቃል ጃኒን ጋስተት ካለ ጃኒን ወታ ይቅርታ ትጠይቃለች ስለ አንድ ሰው ያለቀሰ ስለተናገረ አንድ ሰው ስቆ ዝም ስላለ አይደለም ያለባቸውን ችግር ህዝብ እንዲያቅላቸው ፈልገው ከጀመሩት ያውሩት ቤተሰብ ለምንድን ነው እንደዚህ መሽለጥለጥ የምትወዱት ለምን ግልጽ ሰው አትሆኑም ቆይ ቢያንስ እኮ ሁላችንም ምስጥ ነው የሚበላን እኮ ቤተሰብ ስንሞት እኮ ምስጡ ነው እኮ አንቺን የሚበላሽ ምስጥ በምድር ላይ በጣም ብዙ ደጋፊና ወዳጅ ስላለሽ አንቺን ምስጥ እዚህ ጋር አልበላሽም ብሎ አይተውሽም ህዝቡ ስለሚያራግፍልሽ ብሎ አይተውሽም እኔንም እንደዛ አይደለም ሲበላን ምስጥ ነው የሚበላን አንድ አይነት ምስጥ ነው የሚበላን ስለዚህ ለምን በቃ ጀምረውታል እነሱ እንደጀመሩት መጥተው ጥፋታቸውንም ስህተታቸውንም ከዛ እውነቱ ይወጣል ማን ምን እንደሚሰራ ማን ምን እንደሚያደርግ አይመስላችሁም ጋይስ ሊያታይ ምናምን አትበሉ ሚዲያ ላይ እስከመጣ ድረስ ለምንድን ነው ታይ የምትሉኝ ቤተሰብ ተው እንጂ ተው ወሬ አይደል እንዴ ሃይ ሊያሾፈርብሽ ህይወት ላይ የቅናት መንፈስና የተለያየ ነገር ስላለባት የምታደርገው ድራማ እንጂ አካውንቷንም አላስቀው ቤቴ በር ድረስ እየመጣች የሚባል ነገሮች ስላሉ በራሱ አንደበት ስለሚናገረው እኔ ከሁለቱም መካከል ያለው ተሰማጥቶ ጆን ዳንኤል ቪዲዮ ለቋል አሉ ጋይስ ኮሜንት ላይ ያሉት ያላየው ጆን ዳንኤል እሺ ፍሬንድ ና ጆን ዳንኤል ቪዲዮ ለቋል ሰዎች ቀድማ ለቀሰውን ተበድ አይደለም ጃኒን ህይወት ለመበጥበት ሪሌሽንሺፕ ለመበጥበት ዝም ብዬ ነበረ ብዙ ነገር ዝም ብዬ ተቀብዬ ነበር አሁን ግን እያንዳንዱ ነገር በማስረጃ ያሰማችኋለሁ ይሄ ጎንደር ሆና ደውላ ያወራችኝ ነው ስሙትና ቀጥላል ያለች ከራፕቷን ስለሆነች ብሎ ላይ ጆን አላሰልም ባይዛዌ የቆየ ነው ምናምን ለምትሉት ደግሞ ተው እረፍ አታነካኩ እረፍ አታነካኩ በነገራችን ላይ ወሬ ያነሳዋል ቆይ ጆዬ እንመልስበታለን ወሬ ያነሳዋል በዚህ መሀል ግን አዶናይ ራሱ መጥቶ አስተያየት ቢሰጥ ደስ ይለኛል አዶናይዬ አንተ ራስህ አስተያየት ብትሰጥ ደስ ይለኛል ያው አንድ አይደላችሁ ቤተሰብ ቢሆን ጥሩ ነው አንተ ብታወራበት ምክንያቱም የቆየ ቪዲዮ ምናምን እየተባለ ስለሆነ አንተም እዚች ቪዲዮ ላይ አስተያየት ብትሰጥ ደስ ይለኛል
እንጠብቃለን። ለቀቅ እንጠብቃለን። እንጠብቃለን። እሺ እንጠብቃለን። ቁጭ ብለን እንጠብቃለን። እና ጋይስ አሁን እኛ ማስታረቅ ነው ያለብን፣ ማጋጋል ሳይሆን ማስታረቅ ነው ያለብን። እኔ አላጋግልም። ጃኒንም ወዳታለሁ፣ አዶናይንም ወደዋለሁ፣ እንትና ጆንንም ወደዋለሁ። ግን ሚዲያ ላይ ደግሞ አምጥተው እኛ እንድናወራላቸው ካደረጉ ጋይስ ለምንድን ነው ሊያሹ አታጋጊ የምትሉኝ? ቤተሰብ ተው፣ ኢትዮጵያኖች ተው፣ ኮሚኒታተሮች ተው። በልጅሽ ድረስ እንደ ሰው አፍ ሳይሆን እግዚአብሔር እንዳዘዘው ነው ልጄን የሚያኑራት። አመሰግናለሁ። እንደ ሰው ኮመንት ሳይሆን እግዚአብሔር እንደፈቀደው ነው ልጄን የሚያኑራት። እንደ ራሴ ኃጢአት ሳይሆን እግዚአብሔር እንዳዘዘው ነው ልጄን የሚያኑራት። ለልጄ መጥፎ ነገር ስትመኝ ምናልባት ልጅ አቅፈሽ ከሆነ ለአንቺ ልጅ እንዳይደርስ አይባልም። እኔ አሁን እያወራ ያለሁት አንደኛ ነገር እኔ የሶፊዬ ማሪ አይኑ ፍቅሬ ሶፊዬ የኔ ማለት ነው። ዝም ብዬ አንድ ነገር ላይ ቶሎ መስኝ ማሰጥ ታውቂያለሽ ሶፊ። አይኑ ሁሉንም ነገር አውቃለሁ ማለት አይዘው እኔ ምንም አላወራም፣ ምንም አልናገርም። ሁለቱም የራሳቸውን አስተያየት የራሳቸውን መግለጫ ይስጡ። በመሀል ግን ሊያ ብለሽ አዳሚ አፍሽን የምትከፍቺ ከሆነ እኔ የማውቀውን እውነት እየመጣው ዘረግፍልሻለሁ። ግን እባካችሁ ለተንኮል ለማጣላት ሰውን ለማስጠመድ ሪከርድ አታድርጉ። ሪከርድ አድርጋ የሚጠቅመውን ጠቃሚውን ነገር ውሰዱና ፖስት አድርጉ። የሚጠቅመውን ነገር የማይጠቅመውን ነገር አትውሰዱ፣ ፖስት አታድርጉ። እባካችሁ እንደው በጠባችሁ ጡት ልለምናችሁ፣ እንደው በእናታችሁ ጡት ልለምናችሁ። ሰው የሆነ ነገር ሲናገር እንዲህ ብለው ነበረ ብላችሁ ላጣርጋችኋል፣ ሀሳቡ ሳታስጨርሱበት። የምሬን እኮ ነው። አሁን እኮ ግራ እኮ ነው የገባን እኮ እና ብሎዬ አይላቪ ማየ አይላቪ የምሬን ነው። እንደው ገና ትንሽ ትንፍስ ስንል ወስዳችሁ ልጥፍ አታድርጉ። ገና እኮ ነው። አሁን ቅድም ነው እየተናግሬ ነው እኔ ልታሰድቡኝ የቻላችሁት አንዳንድ ሪከርደሮች እንደናንተ ላይ ለኔ ሰምሁት። እሺ ማለት የምንጡት የማይዘ ኮመንት ላይ አስጨናላችሁ ስንት ሰው ብሎክ አደረኩ ይፋቴን በእናትሽ ላይ ከዛም በአንዴው ያችን አስተያየት የሰጠዋትን አስተያየት አምጥታችሁ ለጥፋችሁ አንቺ ክፉ ምናምን ታስብሉኛላችሁ። ብታስብሉኝም እግዚአብሔር ነው እኔ የሚያቀኝ እንጂ ሰው አይደለም። ግን እኔ አሁን ክፉ ነገር አስቤ አይደለም። ምንም ማውቀው ነገር የለም። አጣርተን መተን እናወራለን ያልኳችሁ። ከዛም ወስዳችሁ ግን እኔም ታሰድቡኛላችሁ። የፈረደባት ሊያ ለነገሩ ስድቡንም አድናቆቱን ፈልጌ ስድብን ጠልቼ ለሚዲያ ላይ እስከተገሰጥኩ ድረስ መሰደብ ግድ ይለኛል። አምናለሁ። ይሄንን አምኜ ተቀብዬ ነው ላይቭ ስትሪሜን ከፍቼ ቁጭ የምለው። ልትሰድቡኝም ልታደንቁኝም እንደሆነ አውቃለሁ። አድናቆታችሁን ብቻ አልፈልግም። ስድብም ጥሩ ነው፣ ያጠነክራል። ግን ተውኝ ባካችሁ፣ አታጣሉኝ ሪከርደሮች ባካችሁ። እኔ አርቢያችሁ አላቅ፣ አውርቻችሁ አላቅ፣ አናግሬያችሁ አላቅ። ሀሳቤን ነው የማትደግፉት። የምትወዱት ትወዱታላችሁ፣ የማትወዱት አትወዱትም። ግን ለማጣላት አትጠቀሙበት፣ ለበጥፎ ነገር አትጠቀሙበት። እንደው አጀንዳ ከሆነ አጀንዳውን አምጥታችሁ ለጥፍ እንጂ ሰው ያላሰበውን ነገር አታውሩ ባካችሁ። እኔ አሁን ምን ሰምቼ ምን አይቼ የት ነበርኩኝ? ከእናንተ ጋር ነበርኩ ሚዲያ ላይ። ፍየሌ ቤት ግቢ፣ ፍየሌ ምን እየለፈለፈች ነው? ምን እያለች ነው? ፍየሌ ቤት ግቢ፣ ፍየሌ ቤት ልጅ እየተሳደበ ነው ወይስ እኔ ፊንገር ምናምን እያለ ነው? ምንድን ነው እክስሚ? ምንድን ነው? ፍየሌ ምን እያለች ነው? እንስማ። ብሎክ ናት ደግሞ ብሎክ አድርጋኛለች። ከሷም ሰው የሴት ልጅ በደል ጋይስ፣ እኔ የሴት ልጅ በደል አልደግፍም። ሲጀመር ሲበደሉ አንደኛ ተቃዋሚ ነኝ። ካመሽ መኝታ አረ የሆነ ነገር በይ ቆረጣችሁ። ቆይ ፍየሌ ምን እያለች ነው ጋይስ? እየለፈለፈች ነው? እኔን እየሰደበች ነው ነው ጋይስ። ኬፎ ከፓስቲ ጋር በጣም ፍቅር ይዟታል። እቴቴ ማለች። እሺ አይ ጋይስ እቴቴ ማለች። ተዋት። እቴቴ ካለች ምናልባት ብሎኩን ላላየው ይችላል። እሺ ፍየሌ ስሟ ማን ነው? ጆከር ነው። ጆከር ኦኬ። መግባታችንም ደግሞ በዚህ ጋይስ እስኪ ሞዳሊ ጠይቅ። ምክንያቱም ከዛ በፊት አልነበረም። አሁን ያለው ምልከታ ምናልባት አንተ ያየው የኔ ያየው ጋይስ ፍየሌና እንትና ተታረቁ እንዴ? ተጣልተው ነበረ ዮኒ ጠይቃለሁ። ከዛ በፊት ይነቋቆራሉ ምናምን መልሰው ይታረቁ። መነቋቆሩን ተው። ከዛ በፊት ጆን ዳንኤል በሌለበት ሰዓት፣ ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አለ ትላለች። ይሆን እኔ አላየሁም። ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት በትል ግን መምታት የለበትም። እኔ ላበርክታችሁና ቮይሱን አንድ ጊዜ እናንተና የሚጣውሩበት
ቤተሰብ ግን ቆንጆ ይሆኛል። ሰሞኑ የሰላም ያርግልኝ። አቤቱ መድኃኒዓለም ያደራም የሰላም አርግልኝ። ማሻላ ቆንጆ ይሆኛል። ጋይስ ራሴ ሳይሆን ቆንጆ እየመሰለኝ ነው። ቤተሰብ በእናታችሁ ነገር እንዴት ነኝ? ባሬም ቆንጆ እየሆንኩ ነው። ፊሊተሩ ነው እሳይ ምቀኛ አይደለም። ቆንጆ ነሽ አልብትይ ምን አለበት ለሞራሌ። አቤት ቲክታክ ኮመንት እኮ እንደዚህ እኮ ነው ጋይስ። ምክንያቱም ፊቴ በጣም ቅጥን እያለች ነው። አይኔ ጎላ እያለ ነው። ይሁንማ ጋይስ ጌታ ነው። ይሁን እስኪ ቤተሰብ ትንሽ ያለችው ቦርጭ ደግሞ ብትቀንስ አቤት ማሻላ። ቲክታክ እሷ ላይ እንደ ስራዋ መተዳደሯ ነው። እናቷን የምታኖርበት ቤተሰቦቿን የምታስተዳደርበት እንዲሁም ራሷን የምትተዳደርበት ነው። ስለዚህ ይሄ ነገር ማለት ኦፍኮርስ ከዚህ በፊት ሰበብ እየፈለገ አለች እኮ ራሷ ስትናገራል። ይጣላኛል አካውንቴን መታረቅ ሲፈልግ አካውንቴን ያዘግቷል። ከዛ በኋላ አስከፍትልኝ ጊዜ እጅ ነው የሚሆነው። ኦፍኮርስ በቃ አሁን ሻይን እያደረገች ነው። ደስተኛ ነች። ባዶ ሚጣይ አንድ ጊዜ የሆንም አለላችሁም አላችሁ ቴንኪው ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችው እንደዚህ በዚህ በፍቅር ጊዜ ላይ ያለውትን ይሄን ሁኝ ያለው ብላለች። ያንን ተቀድጄ እንደዚህ ቀዶኝ እሱ ነው የቀደደኝ ብላ አውጥተዋለች። እሱ መልካም። እዚህ ላይ አሁን ምን አለ መሰላችሁ ጆን ዳንኤል ከእስር ቤት ከወጣ ሳይወጣ ነው ከአዶናይ ጋር የተገናኙት አይደል? ዳኒ ይሆነ ከእስር ቤት ሳይወጣ ነው። ኦኬ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈልግ? ጎንደር የጥምቀት የጎንደር የሄዱ ጊዜ አንቀር ይሄ ነገር የተፈጠረ የደወለችው ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንም ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለ። አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ፣ ተጋርቀላችሁ ስልካችሁን አስተካክላችሁ Sunday işler John Daniel'den. ማትም ምንም ነገር አለ። ልጅቷ ተመታለች፣ ተደብድባለች። እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል። ሰው አያደርግም የሚባለው ነገር የለም። የልጁን ስም የማያውቅ ከሆነ ይህ ሰውዬ ችግር አለበት ብዬ ነው የማስበው። የልጁን ስም እንዴት አያውቅም? የልጁን ስም ያውቀዋል፣ ግን ከሚስቱ ጋር ተነጋግሮ ከሚስቱ ጋር ተነጋግሮ አይደለም። ከሚስቱ ጋር ተነጋግረው የልጁን ስም ሚዲያ ላይ ማውጣት አንፈልግም ብላ የሚስቱን ፍቃድ ነው ባይዘዌ ሳያውቀው ቀርቶ አይደለም፣ ያውቀዋል። ግን ከሚስቱ ጋር ከሚስቱ ከልጁ እናት ጋር ተነጋግረው ሚዲያ ላይ የልጅ ስም እንዳይወጣ ተባብለው ነው የዛኔ አላቆም ያለው። እኔ ስለጠየቁት ለምን እንደዚህ አልክ ብዬ ስናገረው የመለሰልኝ ነው የምነግራችሁ። ጋይስ ተይኝ በእናትሽ ወሬ ላይ ነኝ። አንዴ ተይኝ በማለት ተይኝ እኮ አንድ ወሬ እየሰሙ ነው። አንቺ